ህብረተሰቡ የብሔራዊ ዲጂታል ፋይዳ መታወቂያ ተጠቃሚ እንዲሆን በትኩረት የተሰራ መሆኑን በምስራቅ ጎጃም ዞን የባሶ ሊበን ወረዳ አስተዳደር አስታወቀ። የዲጂታል መታወቂያ መያዝ የተቀላጠፈ አገልግሎት ለማግኘት ጠቀሜታ እንዳለው ነዋሪዎቹ በሰጡት አስተያየት ገልጸዋል። ዘገባው የባሶ ሊበን ወረዳ መንግስት ኮሙኒኬሽን ጽህፈት ቤት ነው። የኔና አለሙ እንደሚከተለው ያቀርበዋል። ኢትዮጵያ በ2030 የዲጂታል ትራንስፎርሜሽን ለማሳካት ከሰነቀችው አንዱ የሆነው የዲጂታል መታወቂያ ተደራሽነትን ለማሳካት እንደ ሀገር ሰፊ ስራ እየተሰራ ይገኛል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አስተዳደር ህብረተሰቡ የብሔራዊ ዲጂታል የፋይዳ መታወቂያ ባለቤት እንዲሆን ልዩ ትኩረት ተሰጥቶ እየተሰራ ነው። የባሶ ሊበን ወረዳ አስተዳደር የአስተዳደር ጽህፈት ቤት ኃላፊ አቶ ድረስ ዋሌም ህብረተሰቡ መታወቂያው እንዲጠቀምበት የግንዛቤ ስራ እየተሰጠ ስለመሆኑ ተናግረዋል። አጠቃላይ ማህበረሰባችን የዲጂታል መታወቂያን እያወጣ ይገኛል። ዲጂታል መታወቂያ በዘመናዊ ዓለም ውስጥ በጣም አስፈላጊና እጅግ ተፈላጊ የሆነ ቴክኖሎጂ ነው። ይሄን ቴክኖሎጂ ማንኛውም ዜጋ ሊጠቀመው ይገባን ብለን እኛም የግንዛቤ ስራ እየሰራን እንገኛለን ማለት ነው። ወጥነት ያለው መረጃዎች እንዲኖሩ እንደ መንግስት አገልግሎቶቹ ቀልጣፋ እንዲሆኑና የማንነት ስርቆቶችን እንዲያስቀር የሚያስችል ፋይዳ መታወቂያ ነው ማለት ነው። ከምዝገባ ጋር የሚስተዋሉ ውጣ ውረዶችንም ለማስቀረት በተለያዩ አማራጮች የመመዝገብ ሂደት እንዳለ ጽህፈት ቤት ኃላፊው ገልጸዋል። አሁን እየመዘገብን ያለነው ኦንላይን ምዝገባ ነው። ኦፍላይት ምዝገባ ስለሚመጣ ከቴሌ ጋር በአንድነት እየሰራን ኦፍላይት ምዝገባ ይመጣን። ኦፍላይት ማለት ወደ ገጠሩ ማህበረሰብ ሄደን ሲስተም በሌለበት ቦታ ላይ ያን መዝግበን ወደዚያ መጠን ወደ ሲስተም የምንገለብጥበት ኦፍላይት የሆኑ ዲጂታሎች ስለሚመጡ በዛ ልክ ስራ እንደምንሰራ ከቴሌ ጋር አብረን እየሰራን ያለንበት ሁኔታ ነው ያለነው። በፋይዳ መታወቂያ አገልግሎት ማግኘት የጀመሩ የወረዳው ነዋሪዎችን በሰጡት አስተያየት መታወቂያው ቀደም ሲል ይስተዋሉ የነበሩ የማንነት ማጭበርበሮችን ለመከላከል ከመርዳቱን ባሻገር ልዩ ልዩ አገልግሎቶችን በፍጥነት ለማግኘት እንዳስቻላቸው ተናግረዋል። አንደኛ አገር አቀፍ ነው። ሁለተኛ ደግሞ ማንኛውም ሰው ወንጀል ልስራበት ላጭበርበር ቢል ከስርቆት ይታደጋል። በአንድ በዲጂታል መታወቂያ ጋር ይተሳሰራል። ስለዚህ ባንክ ጋር ከተለያዩ በቃ ኦንላይን ከሆኑ ነገሮች ጋር ይተሳሰራል ማለት ነው። የብሔራዊ መታወቂያ ጠቀሜታ ሰዎች እንዳያጭበረብሩና የሆነ ወንጀል እንዳይፈጠር ይጠቅማል። በማንኛውም ስም ስለማይወጣ በራስ በአሻራ በእጅ እና በሙሉ መልክ በፊትን ይዞ ስለሚወጣ የተሻለ ነው። ማይጭበረበር ነው ማለት ነው። ጠቀሜታ ከባንክ ጋር የተያያዘ ነገር ነው። ያው በባንክም ስናወጣ በፋይዳ መታወቂያ ሌላ ሰው ያወጣል። በወረዳው ከ180 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ እየተሰራ ስለመሆኑም ተገልጿል። ከአማራ ሚዲያ ኮርፖሬሽን የሰዓቱ ዜና ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ጥንቅር ዘገባዎቻችን አልፈናል። ብርቱና አይበገሬ ናቸው። አካል ጉዳተኝነት አለመቻል አለመሆኑን በጽኑ ያምናሉ። ትምህርታቸውን በስኬት አጠናቀው የህግ ባለሙያ ዳኛ ሆነዋል። የህግ ባለሙያው አቶ ኃይለማርያም ፍሳ